መስለም ፈልጌ ነው። ምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይገባው። አሁን ያልሽው ቃል የሸሃዳ ቃል የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። ለአላህ ይገባው። አንድ ሰው እስልምና ሲቀበል ያለፈ ኃጢአቱ እንደሚማርለት አላህ በቁርአን ላይ ይነግረናል። በዛሬዋ ቀን አላህ ሱብሓነሁ ወተዓላ ምን አድርጎልሻል ከተባለ ያለፈ ኃጢአትሽን አላህ ይቅር ብሎልሽ ልክ ንጹህ አድርጎ ያለ ኃጢአት አድርጎ ተቀብሎሻል ማለት ነው። ወደ እኔ በሚመለሱ ጊዜ ሰዎች ኃጢአታቸውን እምርላቸዋለሁ ብሎ ተናግሯል። ቁል ሊለዚነ ከፈሩ ኢንየንተሁ ዩግፈር ለሁም ማ ቀድ ሰለፍ ይላል። ሙሐመድ ሆይ ለእነዚያ ክደውኝ ለነበሩ ባሪያዎቼ ወደ እኔ ከተመለሱ ያለፈ ኃጢአታቸውን ሁሉ እንደምምርላቸው ንገራቸው እያለ ይናገራል።